ነገ ማታ ቅዳሜ ጨረቃ ከወጣች በተለይ ኡዱህያ የምታርዱ ልብ በሉ። ጨረቃ ከወጣች ነገ ማታ ቅዳሜ ማታ ጨረቃ ከወጣች የዙልቂዳ ቀናት 29 አልቋሉ። ዙልሂጃ ወር ገባ ማለት ነው። 30 ከሞላ መቼ ማለት ነው? እሁድ ማታ ያው 30 ይሞላል፣ ሰኞ አንድ ይሆናል። ስለዚህ የዙልሂጃ ጨረቃ ከወጣችበት ሰዓት ጀምሮ አንድ ሰው ኡዱህያ ለማረድ የፈለገ ሰው ከጥፍሩም ከፀጉሩም ከሰውነት አካሉም ፀጉሬን ልስተካከል፣ ቀድሞ ቀመሴን ላንሳ፣ ጥፍሬን ልቆረጥ፣ የብብት የብልት ፀጉር ላንሳ፣ የለም አይፈቀድለትም። ለማን? ኡዱህያ ለሚያርድ ሰው። እስከ መቼ? 10 ቀኑን አልፎ ኢድ መጥቶ የኢድ ሰላት ሰግዶ ከተመለሰ በኋላ ኡዱህያውን ካረደ በኋላ የዛኔ ነው ጥፍሩንም ፀጉሩንም መቆረጥ የሚችለው። በጣም የሚያጅበው አላህ ሐጅ ላይ ካሉ ሰዎች ጋር እንደምንመሳሰል አደረገን። ሐጅ ላይ የኢህራም ልብስ ከለበሱ በኋላ ለበይ ካሉ በኋላ የሐጅ ስነ ስርዓታቸውን እስኪጨርሱ ድረስ ምን የለባቸው? ጥፍራቸውን አይቆረጡም፣ ፀጉራቸውን አይቆረጡም፣ ከፀጉራቸው አንድች ነገር አይነኩም። ከሐጅ ስነ ስርዓት ጋር ሐጅ ላይ ካሉ ሰዎች ጋር አላህ እንድንመሳሰል አላህ አደረገ። ሱብሃንአላህ፣ ምን ይመስል አዛኝ የሆነ ጌታ ነው። ሱብሃንአላህ፣ ደረጃችንን ከፍ አላህ ሊያደርግልን። ኡድህያ ስታርድ ደግሞ በፀጉሩ ልክ አጅር አለ። ስለዚህ ሙስተዒድ ነን አይደል? አዎ። ረሱል ዓለይሂ ሰላቱ ወሰላም በሐዲሳቸውም እንደነገሩን የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በይን አስመልክቶ ሲናገሩ ምን አሉ? ኢዛ ደኸለል ዐሽሩ 10 የዙልሂጃ ቀናቶች ልክ የገቡ ጊዜ ወአራደ አሐድኩም አንዳችሁ የፈለገ እንደሆነ አዩደህየ ኡድህያ ለማረድ የፈለገ እንደሆነ ፈላ የመሰ ሚን ሸዕሪሂ ወላ ሚን በሸሪሂ ሸይአን ከሰውነቱ ፀጉሩንም ምኑም ነገር እንዳይነካ አሉ። በሌላ ዘገባ መን ካነ ለሁ ዚብሑን የዝበሁሁ የሚያርደው እርድ ያለው ሰው ፈኢዛ ኡሕለ ሒላሉ ዚልሂጃ የዙልሂጃ ጨረቃ ብቅ ያለ እንደሆነ ፈላ ያእኹዘና ሚን ሸዕሪሂ ከፀጉሩ እንዳይነካ ወላ ሚን አዝፋሪሂ ከጥፍሮችም እንዳይነካ ሸይአን አንዳች ነገር ሐታ ዩደሕያ ኡዱህያ እስኪያርድ 10ኛው ቀን የኢዱ ቀን መጥቶ ኢድ ሰላት ሰግዶ ተመቶ ኡዱህያ የሚታረደው ከኢድ ሰላት በኋላ ነው። ከኢድ ሰላት በፊት ካረደ እንደማንኛውም ኖርማል ሰደቃ ነው። ልክ ዘካተል ፊጥር ከኢድ ሰላት በፊት ይሰጥ ነበር አይደለ? ኡዱህያስ ከኢድ ሰላት በኋላ ነው። ኢድ ሰላት ሲኬድም ጾመኛ ተሆኖ ነው የሚወጣው። የኢደል ፊጥር ላይ ተምርም እንደ ሀገሩ ባል ገንፎን በልተ ትወጣለህ። ምንድነው የኢደል አድሃ ግን ጾመኛ ተሆኖ ነው የሚወጣው። ግልጽ ነው። ይህንን አህካም የተወሰነ ካልኩኝ በእነዚህ ቀናት ምስኪኖችን እናስብ። የተቸገሩት የቲሞች አባታችን ቢኖር እኛ ቤት የሚታረድ ነበር፣ አባታችን ቢኖር እኛ የምንለብስ ነበር ሚል ጎረቤትህ፣ የጓደኛ ልጆች፣ የአካባቢ ልጆች፣ አንተ እያለህ ወንድሜ፣ አንቺ እያለሽ እህቴ ይሄ ድምፅ ሊሰማ ይገባል። በቻላችሁት አቅም የእነዚህን የቲሞችን እንባ አብሱ። የቲምን መንከባከብ በኢስላም ትልቅ ቦታ አለው። አናቱን ማበስ ብቻ የቀልብ እርጥበት ቀልብህ እንዲረጥብለት ትፈልጋለህ አሉ ነቢ ሰለላሁ ዐለይሂ ወሰለም። የየቲምን አናት አብስ አሉ። አናት አብሰህ ቀልብ የሚረጥብ ከሆነ ልብስ አልብሰኸው፣ ጫማ አልብሰኸው፣ እርድ አርደህለት፣ የሚበላ አምጥተህለስ የምታገኘውስ ደስታ የምታገኘውስ አጅር ምን ይመስላል? አስበው። የቲምን የሚንከባከብ እኔ እና እሱ ከሃተይኒ ፊል ጀና ጀነት ውስጥ እንደዚህ ነን አሉ። 2 ጣታቸውን ነብዩ ሰለላሁ ዐለይሂ ወሰለም አላይተው ማለት ነው። የነብዩ ጎረቤት መሆን ትፈልጋለህ? ከነብዩ ጋር መሆን ትፈልጋለህ? የቲምን ተንከባከብ። የቲሞች እንዳለቅሱብን። አዎ አላህ አቅሙን የለገሳችሁ ሰዎች ለ3 ለ4 ሙናችሁ አንድ ከብት ጥላችሁ አርዳችሁ አከፋፍሉ። የሚሰጥበት ቦታ ካለ ይሄን ያዘጋጁ ወንድሞች ካሉ ለነሱ አስረክቡና ወንድሞቻችሁ እህቶቻችሁ ተደስተው ትልቅ ደረጃ ትልቅ ደስታን እንዲያገኙ ቤታቸው አላህ ደስታ እንዲያስገባባችሁ ወላሂ ይሄን ያድርጉ። የሙስሊምን ጭንቀት መፈረጅ አላህ ያንተን ጭንቀት ነው የሚፈረጅልህ።